ሐሳቤ እንቅልፌን መተኛት ነበር፣ ግን እንቅልፍ እምቢ አለኝ። በዚህ መሃል ደግሞ አይምሮዬ ብዙ ነገር ሲያስብ በመሃል አንድ ሐሳብ ቆም አድርጎ ያዘኝ። ስዕለት ተስላችሁ ሰምሮላችሁ ያውቃል? እግዚአብሔርን ይህን ብታደርግልኝ ለክብር መገለጫ ይህን አደርጋለሁ ብላችሁ ለምናችሁት ከዛ እግዚአብሔርን ፈቅዶ ነገራችሁ ሲሳካ በደስታ መባችሁን ሰጥታችሁ ታውቁ ይሆናል። ስዕለት በአብዛኞቻችን ህይወት ውስጥ የሆነ ጊዜ ላይ መኖሩ አይቀርም። ግን ከስዕለቱ በተጨማሪ የሆነልንን ነገር መመስከር እንዳለብን እንዘነጋለን። ያ የተደረገልን ነገር እኛና እግዚአብሔር መሃል ብቻ ይቀራል። ማንም ሳያውቀው ይዘነው ልናልፍም እንችላለን። ይሄ ነገር እንዲመቅረቱ ልክ ነው ብላችሁ ታስባላችሁ? እኔ አይመስለኝም። ተአምረ ማርያም፣ ተአምረ ኢየሱስ እየተባለ በቤተክርስቲያን በየዕለቱ የሚነበቡ መጽሐፍት የተጻፉትና ዛሬ ላይ ተአምሩን ሰምተን ስለነዛ ሰዎች እግዚአብሔርን ማመስገን የቻልነው ስለተመሰከረና ስለተነገረ ነው። አንዳንዴ የንግስ በዓላት ላይ የዛሬ ዓመት ለቅዱስ ሚካኤል እንዲህ ብዬ ነግሬው ነበረ፣ እርሱም በአመቱ ይኸው ሰጥቶኛል፣ አድኖኛል፣ አሳክቶልኛል ምናምን የሚሉ የተለያዩ ምስክርነቶችን ስንሰማ ምን ያህል ነው የምንደሰተው? ምን ያህልስ ነው እግዚአብሔርን የምናመሰግነው? ለሰዎች የተደረገ ተአምር እኛን እንዳስደሰተ ሁሉ ለኛ የተነገረ ተአምርም ሌሎችን ማስደሰት አለበትና ተአምሩን መናገርና ሰዎቹ እንዲደሰቱ ማድረግ የኛ ድርሻ ነው። ተአምር የሚነገረው ሰዎች በሆነላቸው ነገር ከመደሰታቸውና ደስታቸውን ከመግለጻቸው በተጨማሪ ተአምሩ ሲነገር የሚሰሙ ሰዎች ልብ ውስጥ የእግዚአብሔርን ፍቅርን ለማሳደር ጭምር ነው። አህዛብ ሐዋርያት በሚያስተምሯቸው ወቅት ወደ እግዚአብሔር ከመጡበት መንገድ አንዱ የሚያደርጉትን ተአምራት በማየት ነው። ክርስቶስን በምድር ሲኖር ሕዝብ ሁሉ ይከተል የነበረው የእጆቹን ተአምራት በማየት ነው እና እኛ የተደረገልንን ተአምር ስንናገር ሌሎች እግዚአብሔርን እንዲያመሰግኑ፣ እግዚአብሔርን እንዲያውቁ፣ ወደ እግዚአብሔር እንዲመጡ መንገድም እየሆንን ጭምር ነው የምንሄደው። ሳምራዊቷ ሴት ጌታ ካናገራት በኋላ ወደ ገበያ ወጥታ ያደረኩትን የነገረኝን እዩ ብላ የጠራቻቸው ሰዎች ጌታን ካወቁት በኋላ አንቺ ስለነገርሽን ሳይሆን አሁን እኛ ራሳችን አይተነው አምነነዋል ብለው ነበር ያሉት። ለእነርሱ ማመን ግን መንገድ የከፈተችው የእርሷ ምስክርነት ነው። ዝም ብላ ወደ ቤቷ ገብታ ቢሆን ኖሮ እነዛ ሰዎች ባላመኑ ነበር። ስለዚህ የተአምር ትንሽ የለውምና የሆነልንን ሁሉ ቢያንስ ለጓደኞቻችን እንንገር። መመስከር ሲባል ግዴታ መድረክ ላይ መውጣት፣ በገበያ መዞር ሳይሆን አጠገባችን ላሉ ሰዎች መንገር ጭምር ነውና ጌታችን ያየነውን እንመሰክራለን እንዳለ ሁሉ እኛም ያየነውን እንመስክር።